በጣም ጨንቆኛል። ማለት ቤተሰቦቼ ሲሰሙ ምን እንደሚሉ ከቤኪ ጋር እሱንም በዚህ ሁኔታ እንዴት ነው ማርገዜን የምነግረው? አርግዣለሁ እንዴት ነው የምለው? ሁለት ቤተሰቦች በቃ አላቅም ምን ማለት እንዳለብኝ ከምን መጀመር እንዳለብኝ። ግን ዋናው ነገር በቃ ቤኪን ጠርቼዋለሁ። አሁን ስለተፈጠረው ነገር ሙሉ አስረዳዋለሁ። በቃ የሚለኝን ነገር አብረን እንሰማለን። ማለት ምን የሚፈጠር ምን በቃ ቀድመን መቀበል እንዳለብን ነግሬዋለሁ። ግን ቢሆንም የምር እኔ ራሱ መቀበል አቅቶኛል። እንዴት ነው እሱን ከዚህ በኋላ ልጅ ወልደን ማሳደግ አለብን ብዬ የምነግረው? እኔ ለራሴ እንኳን እኮ ያላደግኩ ልጅ ነኝ። እንዴት ይሄ ሊፈጠር ይችላል? እውነት በቃ በጣም ነው ግራ የገባኝ። ውጤቱን ሲሰጡኝ እውነት እያኔ አልመሰለኝም ነበረ። በቃ ህልም በሆነ ብዬ እኔ ተመኘሁት። የምሬት ነው። ፈጣሪ አላቅም። በቃ ህልም በሆነ እኔ አሁን እየኖርኩት ያለው ህይወት ህልም በሆነ ብዬ ነው ያሰብኩት። በቃ የምሬን ነው። በጣም ግራ ገብቶኛል። እና ውድ ቤተሰቦች ብቻ አላቅም በቃ